ነገር ግን ሕይወት በኢየሱስ ክርስቶስ ብቻ ነው። በቃ ኢየሱስ እንድንበት ዘንድ የተሰጠን ብቸኛ መንገድ ነው። በእሱ የሚያምን የዘላለምን ሕይወት ያገኛል። ጋሼ ሌላ ነገር አላልንም። ይኸው ስራ ቦታትም አልገባንም። ነገር ግን በጌታ ኢየሱስ በማመን የዘላለምን ሕይወት ታገኛለህ። እኔ ስለከፈተርከኝ ዝም አልልም። እኔ መጥተህ ስለያዝከኝ ዝም አልልም። ነገር ግን በኢየሱስ ክርስቶስ እህቴ አሁን ኢየሱስ ፈጣሪ ነው፣ ጌታ ነው። በእሱ የሚያምን የዘላለምን ሕይወት ያገኛል። ብቸኛ መንገድ ኢየሱስ ክርስቶስ ብቻ ነው። ዛሬም ነገር እንድንበት ዘንድ በኢየሱስ ክርስቶስ በሆነው በቤዛነቱ በኩል ነው። ምንድነው ከድኑት ይፈንጅኑ ካለ ኢየሱስ ክርስቶስን ቆፋ አትደንግጡ፣ አትናደዱ። ኢየሱስ ሲባል የሚናደድ አጋንንት ብቻ ነው። ኢየሱስ ሲባል ደስ ሊል ነው የሚገባው። ምክንያቱም ሕይወት እንዲሰጥ ነው። ምክንያቱም ሕይወት የሚገኘው በእሱ ብቻ ነው። በሌላ በማንም የዘላለም ክፍያ አግኝቻለሁ። ኢየሱስም ብዬ ስል የዘላለም ክፍያ አግኝቻለሁ። እንዲሁ በነፃ የተከፈለልን ዋጋ አለ። በእሱ ስለ ዳንኩኝ፣ በእሱ ስለ ተረፍኩኝ፣ ስለ ኢየሱስ እንናገራለን። እናንተም በእሱ ትድናላችሁ እንላችኋለን። በኢየሱስ ክርስቶስ የሚያምን የዘላለምን ሕይወት ያገኛል። ኢየሱስን ቆፋ ወንድሜ ምንም አልተከፈለኝም። የተከፈለኝ ግን የዘላለም ሕይወት ኢየሱስ ክርስቶስ በደሙ